በህግ እንትን እንዲል አደርጋለሁ። አንቺ ግን አይዳኒ ማለት እኔ ጉዳዩ ወደ ህግ እንዲሄድ አልፈልግም። ዛሬ መጣሁት ለዛ ነው። እሺ ውስጥ ምንም የሚያደርግሽ ነገር የለም። እኔም ተበዳይ ነኝ እኮ። አይ ማለት ነገሮች እንግዲህ ውድ የቻናላችን ቤተሰቦች የዛሬው አጀብ ነው አትሉ። ሀይሚዬ የፍቅሯ ነገር አሳስቧት፣ አሬ ልጅ እንዴት ይሆን ካመረረ ነገር ከከረረ ወደ ህግ ከሄዱ ይሄ ነገር ፍቅሯን ሊነጥቃት እንደሆነ አሰበች። በዚህ ጋር ዞር ስንል ዳንዬ ማርሻጭ ትመስላለች። ጥርሷን ዳኒ ጥርሷን አይታችታል። የሰው ልጅ ባህኒ እንደዚህ ይለወጣል እንዴ? አሁን የብሩኬ ቦክስ ነው እንዴ? አሁን የብሩኬ ቦክስ ኬክ ይቆርሳል። ውድ የቻናላችን ቤተሰቦች አሁን ዳኒ ኬክ ነሽ አንቺ ጥርስሽን እስከ ማርገፍ ድረስ ደግሞ እኮ ውድ የቻናላችን ቤተሰቦች እንደ አይጥ ጥርሷ ላይ ፋሻ ጠቅልላ አረ ዳኒ ታጽቅ አረ ታይ ውድ አስባችሁታል? እዚህ ጋር ይኸውልኝ ብቻ የሆነ ቦታ ዙም አድርጌ ያሳያቸዋለሁ። እንዴ ሰው ጥርሱ ላይ ሰው ቁስሉ ላይ ነው እንጂ ሰው ጥርሱ ላይ ፋሻ ያጠቀልላል። አረ ተወዳኒ ተወዳት ለተመልካች ክብር ይኖር እንጂ ተወዳኒ ተወና። እንግዲህ ውድ ቻናላችን ቤተሰቦች ዳኒ ዛሬ የጎንደር ማርሻጭ መስላን የመጣችው ጉጬንም ጥርሴንም ተመትቻለሁ ብላ ጥርሷ ላይ ፋሻ ጠቅልላ ከቻለች። እኔ ዳኒ ምን ይመቻሉ? ጓደኞቹ ውድ ቻናላችሁ ቤተሰቦች አስባችሁታል? በቃ የሆነ ነገር እንደተጎዳ አድርገው ቅዝም። በዚህ በኩል ውድ ቻናላችን ቤተሰቦች የምታሳዝነን ሀይሚዬ ናት። ሀይሚዬ በቃ እውነት መስሏታል እኮ ውድ ቻናላችን። አሁን የብሩክ አንቺ ራሱ ስታስቢ ሀይሚ የኔ ቆንጆ የኔ ማርማራታ አንቺ እንደዚህ ስታስቢ ጥርስ ላይ ፋሻ ይጠቀልላል። ውድ ቻናላችን ቤተሰቦች ፋሻ እኮ የሚጠቀልለው ቁስል ላይ ነው። ሰው እንዴት ጥርሱ ላይ ይጠቀልላል? እና ቆይ ሀይሚዬ ዛሬ አማላጅ ሆና መሳለች። አማላጅነቷ ምን እንደሆነ ምናምን ነገር ምጥን ባለ መልኩ እናንተ ይዘንላችሁ ልንቀርብ ነው። መልካም ቆይታ ብለናል። ፋሻ ላይ የተጠቀልለው ጥርስ ከምንድን ነው የሚለው የዶክተር ትንታኔ መሀል ላይ ጣል እናደርግላቸዋል። እናንተ ብቻ ድዳችሁን እያሰጣችሁ አብረን እየሳቅን እንቀጥላለን ማለት ነው። መልካም ቆይታ። የዛሬው አጀብ ነው። ሀይሚን ውድ የቻናላችን ቤተሰቦች እጅግ እንድናከብራት እንድንወዳት ምናምን የሚያደርገን ነገር ምንድን ነው? ሀይሚዬ የኔ ስስት፣ የኔ ሁሉ ነገር፣ የኔ ቀጫጫ ውሽ ሰወዳት እኮ ውድ የቻናላችን ቤተሰቦች አሳስቧ ራሱ ብስል ጥልቀት ያለው ነው። እንዴት ካላችሁ ፍቅሯ ወደ እስር ቤት ገብቶ ማየት አልፈለገችም። ስለዚህ እሱ ምንም በጠፋ አንድ ጉድጓድ ነን አንድ ቤት ነን ምናምናም ብላ ስለምታስብ የፍቅሯ የምትወደው ሰው መስዋዕት ማድረግ ነው። ብርክክ ብላ ዳኒ ጋር አረ ዳኒዬ እባክህን ይህን ነገር ምንም ቢያጠፋ ያ ልጅ የሆነ ባሌ ማሳደገው ባሌ ይቅርታ አድርግለት ቦይፍሬንድ እሱ ካለማስተዋል ነው እንደዚህ ድድሽን በፋሻ እንድጨቀሌና አገጭሽን በምንድነው ይባለው በፕላስተር እንድታረግ ያደረገሽ ባሊ ነውና ሳይመታኝ ብለሽ ለኦዲየንስ እዚህ በዛሬው ቀን ባንቺ ዩቲዩብ ቻናል ስለሚለቀቅ ነው ብላ በውስጡ አስባ ኦዲየንሷ እንዳያዝንባት ብላ ከማሰብ አንጻር ነው። እንግዲህ ውድ የቻናላችን ቤተሰቦች ሀይሚዬ የምናከብራት ምንድነው አስተሳሰቧ ረጋ ያለ ነው። ንግግሯ ቆጠብ ያለ ነው። በቃ የአበሻን ትክክለኛ የመከበር መንፈስ የያዘች ናት ማለት ነው። እንግዲህ ውድ የቻናላችን ቤተሰቦች ሀይሚዬ ዛሬ ወደ ስክሪናችን መጥታለች። ምን አለችን? ዛሬ ዳኒ እያንዳንዱ ነገር ወደ ህግ ወስዷለሁ ስላለ እኔ ደግሞ ያ ነገር እንዲፈጠርብኝ አልፈልግም እና ዳኒንን ተንበርክኬ ቢሆን በቃ የቻልኩትን ጓደኞቹ ጋር ያለው ጓደኞቹ እንትን እያሉት ነው እንደምንም ብዬ ዳኒ ጋር ሄጄ ይቅርታ ብዬ የፍቅሬን የልቤን ትርታ
የምወደው ልጅ ተጎድቶ ልቡ እሺ ጊዜ ከሶሲ ጋር ባልጋ ላይ ቢገኝ ነገ ፍቅር ይበልጻል ብዬ ምን አልኩኝ? ዛሬ ሄጄ ይቅርታ ልጠይቀው ነው እያለችና ወደ ስክሪናችን መጣች። አምላክ በቃ ሴት ልጅ መርቆ ሲሰጥ እንደዚህ አይነት አስተሳሰብ ይስጥ። አሜን ብያለሁ። እንግዲህ ውድ ቻናላችን ቤተሰቦች ሀይሚዬ ብዙ ነገር ማለት ይቻላል። ግን በነገራችን ላይ አንዳንድ ያለ አይደለ ተመርጦ የሚሰጥ አይነት ሰው ተመርጦ የሚሰጥ አስተሳሰብ ያላት ልጅ ናት። አንደኛ ያቺ ልጅ እኔ በጣም አስተሳሰቧን በጣም ነው የምወድላት። ጥልቅ ነው አስተሳሰቧ እና ውድ ቻናላችን ቤተሰቦች ስለ ሀይሚ ካወራው ሌላ ነገር 30 ሊዘጋብኝ ስለሚችል ረጅም ሰዓት ልትቀመጡብኝ ስለሚችሉ ሀይሚዬ እንግዲህ ወደኛ ስክሪን መጥታለች። ብዙ ነገር አውርታን ወደ ዳኒ ቤት ሄዳለች ማለት ነው። ዳኒ ቤት ሄዳ እያንዳንዱን ነገር ይቅርታ አድርግልኝ፣ አረ ዳኒዬ ተው ምናምን ስለው እኔ አለ እሺ ሲባል እያንዳንዱን ነገር እኔ ላንቺ ብዬ ብዙ ነገር ተወኩኝ ምናምን ስለው አረ ዛሬው ብቻ ለፍናም ብላ በቃ ዳኒን ገዛችው በፍቅሯ ባሳስባ። ውድ ቻናላችን ቤተሰቦች ሰውን አይታችኋል። ከሀይሚ ትልቅ ነገር ምንማረው ምንድነው? ትልቁ ነገር ምንድነው? ውድ ቻናላችን ቤተሰቦች ሰውን ሺህ ጊዜ አሸናፊ ቢሆን ራሱ ተንበርክካችሁ ይቅርታ ስትሉት በቃ ያ ሰው ዳኒ ምንድነው ያንኑ ነገር ወደ ህግ ሊወስደው ነበር። ጥርሷን በፋሻ ታሽጋት ተጎድቻለሁ ምናምን ብላት የሐኪም ማስረጃ አላት። እውነት ተቆርጦ ሊሆን ይችላል። ውድ ቻናላችን ቤተሰቦች ከቁም ነገር ስንዘግነው ማለት ነው እያንዳንዱ ነገር ተጎድቶ ሊሆን ይችላል። እና ውድ ቻናላችን ቤተሰቦች ሀይሚዬ ተንበርክካ ይቅርታ ጠየቀች በሷ እና በፍቅሯ ስም። ይሄ ነው በቃ የሰው ልጅ ሺህ ጊዜ አሸነፍ ያለው ተሸንፎ ማሸነፍ ይባል አካሄዳል። ይህ ማለት የሀይሚ ትልቁ ስትራቴጂ ነው ማለት በቃ ተሸነፍ ያለው ብላ ተንበረከከች። ማንን አሸነፈችው? ዳኒን አሸነፈችው። የሰው ልጅ ብልጥ ሆኖ መገኘት የሚባለው ይሄ ነው። እና ውድ ቻናላችን ቤተሰቦች ዳኒዬም በአንድ በኩል ዝም ብላችሁ ስታስቡት ነው ጉዳቱ ያሳስበኛል። ምክንያቱም ዳኒ ማለት ያው በሶሲ በኩል የተጎዳ ነው። በአንድ በኩል ሀይሚዬ ደግሞ በዚህ በኩል እንትን ነው። ሀይሚ ግን ውድ ቻናላችን ቤተሰቦች አስባችሁታል? ለባሏ የምትከፍለው ዋጋ ለቦይፍሬንዷ የምትከፍለው አካሄድ በርከክ አለች እኮ። በቃ የሰው ልጅ ተሸነፍ ያለው ይቅርታ አድርግለት እሱ ካለማስተዋል እንጭጭነቱ ነው ምናምን ብላ ተመረከከች። የዚህ ጊዜ በቃ ዳንኤል አልቻለም። አረ ተይ ምን አላት መሀል ላይ? ውድ ቻናላችን ቤተሰቦች እንደሰማችሁት ተመርክኮ እኔ እያንዳንዱ ነገር የምትጨነቂ ከሆነ ይጨነቃለሁ፣ ግን ይሄንን ነገር የምታነሳው ከሆነ አልጨነቅም አለችው። ወደ ህግ መሄዱን እሺ ብሎ አነሳላት። እንግዲህ ውድ ቻናላችን ቤተሰቦች ከሞላ ጎደል ስለ ሀይሚና ስለ ዳንኤልም በአንድ በኩል በሶሲ በኩል ሙሙት ተቀምሶበት በጣም ተበሳጭቷል። በሌላ በኩል ደግሞ እዚህ ጋር ማነች ሀይሚዬ ተጎድታለች። እንግዲህ ውድ ቻናላችን ቤተሰቦች የዛሬው ነገር ዳንዬ ስለተጎዳች ብዙ ነገር ጫና አድርጌ ለመናገር ከብዶኛል እና ዳንዬ ባለሽበት መጽናናቱ ይስጥሽ። ሀይሚዬን በጣም በሰል ብላ ተሸንፋ አሸነፈች ማለት ነው። እንግዲህ ውድ ቻናላችን ቤተሰቦች እያንዳንዱ ነገር አንዳንዴ ተሸንፈን ማሸነፍ ማለት ይሄ ነው። ዳኒ በመጨረሻ ተሸነፈ ማለትም እሷ ስትንበረከክ አልቻለም። አንዳንዴ ተሸናፊዎች አሸናፊ የሚሆኑበት መንገድ ይሄ ነው። የሰው ልጅ ጊዜ ቢቆጣ እንትን ቢል በርከክ ብላችሁ ይቅርታ አድርጉልኝ ስትሉት ያ ሰው ይሸነፋል ማለት ነው። እንግዲህ ውድ ቻናላችን ቤተሰቦች እነሆ እንደዚህ ብለን የሀይሚን የዳንዬን ጉዳት በጣም በዝርዝሩ ለማውራት እነሆ ጊዜው ቆጠበን። ሀይሚ በጣም ትልቅ ሰው ናት። በጣም አስተሳሰቧ ብስል ነው የምንለው በዚህ ምክንያት ነው። ለዛሬ የተሰናበትኳችሁ ሀይሚዬ ረጅም እድሜ ከጤና ጋር ይስጥሽ። ዳኒም የውሻ ቁስል ያደርግብልን በማለት የዛሬውን ቪዲዮአችንን ዘጋ ማለት ነው። መልካም ነው ለተመኘንላችሁ ባባይ ቻው ብለናል።